ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ በአዲስ ሰበር ትኩስ መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑና የመጀመሪያውን ከ250 ሺህ በላይ ሰብስክራይብ ያለውንና ሁለተኛውን ቻናላችንን ደግሞ ሰብስክራይብ እንድታደርጉ ከልብ ያመሰገንን ዛሬ አዲስ ትኩስ ሰበር መረጃ ይዘን ወደ እናንተ መጥተናል። በጊዜው የሚለቀቁ ቪዲዮዎችን በመመልከትና ሐሳብ አስተያየታችሁ እጅጉን ስለሚገነባን በሐሳብ መስጫ ሳጥን ላይ እንድታሰፍሩ በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ሉላ ገዙን አስመልክቶ እጅግ አስገራሚና ሰበር መረጃ ወጥቷል። እስከ ፍጻሜው አስደምጣችኋለሁ። እስከ ፍጻሜው አብራችሁኝ ቆዩ። እጅግ አስገራሚ መነጋገሪያ የሆነ በየሶሻል ሚዲያው የሚንቀሳቀስ አዲስ ነገር ሉላ ገዙን አስመልክቶ መውጣቱ በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል። አሁን ባለው ሁኔታ ታዲያ ብዙዎቹ ሶሻል ሚዲያዎች ላይ እንደምናውቀው ሴቶቻችን እንደገና ባል እያገኙና ወደ ትዳር ዓለም የተሰበሰቡ መሆናቸው በብዙዎቻችን ዘንድ እጅግ የሚያስገርምና የሚያስደንቅ መረጃ ሆኖ እየተሰማ ይቀጥላል። አሁን ባለው ሁኔታ ታዲያ ሉላ ገዙ እጅግ መልከ-መልካም በጎ አመለሸጋ የሆነ ጸባይ ያላትና በብዙ ወንዶች ዘንድ የምትወደድ ሴት መሆኗ በሁላችንም ዘንድ የታወቀ ጉዳይ ነው። አንዳንዴ ካችሁ ፈጣሪ ካላደላችሁ በስተቀር ወደ ትዳር ዓለም የሚጓዙና በትዳር ዓለም የሚቆዩ ሰዎች እጅግ ጥቂቶች መሆናቸው ነገሩን እጅግ አስገራሚ ያደርጓል። ትላንትና በትዳር ዓለም የተጣመሩ ሰዎች ጊዜ እየከፋ ሲመጣና ወይም አንዳንዴ ከባለትዳሮቻቸው ወይም ከአጋሮቻቸው ጋር አለመስማማት በህይወት አጋጣሚ ወደ ህይወታቸው የሚመጣና ብቅ የሚል አዲስ ጉዳይ ሆኖ ይደመጣል። ይህንን ተከትሎ ታዲያ ኢትዮጵያውያን አርቲስቶቻችን ወይም የጥበብ ኢንዱስትሪ ውስጥ የሚገኙ ሰዎች ለምንድነው ትዳር የማይበረክትላቸው ተብሎ ቢጠየቅ አንዳንዶቹ በዝነኝነትና በገንዘብ ምክንያት አለመግባባቶች ላይ ይደርሳሉ ተብሎ ይታመናል። ይህንን ተከትሎ ታዲያ አንዳንዶቹ አለመስማማትና የልብ ጓደኝነትን ወይም በፍቅር አጋርነት አንድ ላይ ከቆዩ በኋላ ድንገት ወደ ስንብትና ወደ ፍቺ የሚያመሩ ሰዎች ሆኖ ቀደምት ሆኖ ይነገራሉ። ይህንን ተከትሎ ኢትዮጵያ ውስጥ ያሉ አርቲስቶቻችንና በሙዚቃው ኢንዱስትሪ አደፕ ብሎ ደግሞ በቴሌቪዥን ማሰራጫ ጣቢያዎች ላይ የሚሰሩ ሰራተኞች አብዛኛውን ጊዜ ወደ ትዳር ዓለም ፍቺ ሲያመሩና ከዛም መቀጠል ደግሞ ልጆቻቸውን በሲንግል ማምነት ሲያሳድጉ የሰማነውም ያየነውም ጉዳይ ሆኖ ይቀጥላል። በዚህ መካከል ታዲያ ፈጣሪ ያድለው ብቻ እንጂ እንደገና የማግባትንና እንደገና የመሞሸርን እድል የሚያገኙት ሁሉ አይደሉም። አንዳንዶቹ ከተፋቱ በኋላ እጅግ ጸጸት ውስጥና ግራ መጋባት ውስጥ ሆኖ ምን አለበት በቀድሞ ትዳሬ ብኖርና አብሬ ብቀጥል የሚሉ ሐሳቦችን ሲያነሱ እንመለከታለን። ዛሬ አንዳንዶቹን እንደሰማን ከሆነ በፈተና መካከል ለመጽናት የሚታገለውን ትዳር እንደገና ለመስራት ቢታገሉም ታደሉታል እንጂ አይታገሉትም የሚለው አማርኛው እነሱ ጋር እየሰራ ህይወታቸውን ለመምራት ተገደዋል። ኢትዮጵያ ውስጥ ባለው ሁኔታ አሁን ባለው እንቅስቃሴ ብዙ አርቲስቶቻችን እና የጥበብ ሰዎች ትዳራቸውን ፈቶ ሲንግል ማምነቱን አጣጥፈዋል። ነገር ግን ነገሩን እጅግ ውስብስብ የሚያደርገው አንድ ጉዳይ አለ። አንድን ወንድ ከለመዱ በኋላ ከሌላ ወንዶች ጋራ ረጅም ግንኙነት መጓዝ አይችሉም። ይህንን ተከትሎ አንደኛው ከራሱ ጋር ጊዜ አሳልፎ ወይም የለመደውን የትዳር መንገድና ስሜቱንም አስጠብቆ ከአንዳንድ ወንዶች ጋር ጊዜ ያሳልፍና በመቀጠል ደግሞ ሌላ ትዳር ወይም ሌላ ጓደኛ ለመመስረት ይታገላሉ። ይህንን ተከትሎ ታዲያ ከዛ የተነሳ አንዳንዶቹ ረጅም ዓመት ከአንድ ሰው ጋር የመቆየት አቅሙን አያገኙም። ብዙ ጊዜ ከሰማችሁ ከወንድ ጋራ ስማቸው ሲነሳና አብሮ ተያይዞ ሲወራ ተሰማላችሁ። ይህ የሚሆንበት ምክንያት ምንድነው? አንድ ጊዜ ትዳሯን ከፈታች በኋላ ከብዙ ወንዶች ጋር ግንኙነት ማድረግ ወይም እንቅስቃሴ ላይ ያለች ሴት በመቀጠል ትዳሯ ላይ ታምና የመቆየት እድሏ እጅግ ጠባብ ነው ተብሎ ይታመናል። ወንዶችም ሲቀርቡ ወደ አንዳንድ ሴቶች የሚመጡበት ምክንያት ምንድነው ብላችሁ ብትጠይቁ አብሮ ትዳርን ከመመስረትና ጊዜ ከማሳለፍ ውጪ የትኛውን ትመርጣላችሁ ተብሎ ቢጠየቅ ጊዜ ማሳለፉን እንጂ አብሮ መቆየቱን የሚለምዱና የሚወዱ ወንዶችም እጅግ እንብዛ መሆናቸው ነገሩን ውስብስብ ያደርጓል። ይህንን ተከትሎ ታዲያ መታቀፍ ፈልጋለሁ፣ አብሮ የሚቆይ ወንድ ፈልጋለሁ ስትል ሉላ ገዙ መደመጧን እናውቃለን። ይህንን ተከትሎ ታዲያ በኢቢኤስ ቴሌቪዥን በተደጋጋሚ ኢንተርቪው በተጠየቀበትም ጊዜ አንዳንድ ልብ ሰባሪና አሳዛኝ ነገሮችን ስትናገር ሰምተናል። ምንም ያክል ጠንካራ ብትሆኑ አብራችሁ ከጎኑ የሚቆይ ወይም አብራችሁ ጎናችሁ ላይ ሆኖ ቀጣይ እናንተንና ልጆቻችሁን የሚንከባከብ ሰው ያስፈልጋል። አለመታደል ሆኖ ደግሞ ቶሎ ብዬ ትዳሬን መፍታቴ ዋጋ አስከፍሎኛል ማለቷና መናገሯ
እጅግ ነገሮችን ልብ ሰባሪ ያደርጋል። አሁን ባለው እንቅስቃሴና ሁኔታ ታዲያ ሉላ ገዙን አስመልክቶ እየወጡ ያሉ መረጃዎች እንደዚህ ናቸው። አሁን የራሷን ሰውና በጎ አጋር አግኝታለች ተብሎ መረጃዎች እየወጡ ይቀጥላሉ። ይህንን ተከትሎ ታዲያ ሁላችንም አንድ የምንጠረጥረው አብሯት የሚሰራ ጋዜጠኛ ሳይሆን እንደ በጎ ወዳጅና እንደ ተፈቃሪ እርስ በርስ ቪዲዮ ሲሰሩ ፕሮግራም አዘጋጅና አቅራቢ ሳይሆን የሚመስሉት ባልና ሚስቶች ናቸው የሚመስሉት የሚሉ መረጃዎች ሲንቀሳቀሱ በስተመጨረሻ ጉዳዩ ትክክልና እውን መሆኑ ብዙዎቻችንን ደስ ያሰኘ ጉዳይ ሆኗል። አሁን ባለው ሁኔታ ታዲያ አብረው የሚንቀሳቀሱ ዳኒና ሉላ ገዙ ሁለቱ ወደ ዳር መጣመርና አብሮ የመሆኑ ጉዳይ እጅግ ብዙዎቻችንን ደስ ያሰኘና ያስገረመ ጉዳይ ሆኖ ይቀጥላል። የሉላ ገዙና የዳኒ አብሮ መጣመርና አብሮ የመኖር እንቅስቃሴ መጀመራቸው ብዙ እጅግ አስገራሚ ሆኖ የታየበት ምክንያት ምንድነው? ሁለቱም መልካምና በጎ ሰዎች፣ ለሁለቱም ደግሞ እጅግ ቀና የሆነ አመለካከት ያላቸውና በመካከላቸው ምንም አይነት ቅሬታና ክፋት የሌለባቸው ሰዎች መሆናቸው ነገሩን እጅግ አስደሳች ያደርገዋል። በሁለቱ መካከል ያለው ወዳጅነት አድጎ አሁን ባለው ሁኔታ ሉላ ገዙ በስቱዲዮ ቀረጻ ላይ ባለችበት ሰዓት ዳኒ በመንበርከክና እሷ ጋር በመሆን የቀለበት ስነ ስርዓት እንዳደረጉና ድንገት ሰርፕራይዝ እንዳረጋት መረጃዎች ወጥተዋል። ሁለቱ እጅግ ደስተኛ እንደሆኑና በተደጋጋሚ ሉላ ጋር እየሄደ ልጆቿን እንደሚንከባከብና በጎኗ በመቆም አጋር ሆኖ ሲንቀሳቀስላት እንደነበር በተደጋጋሚ ትናገራለችም። ለልጆቼ የሚሆን አባት አግኝቻለሁ ስትል መናገሯ ብዙዎችን ያስገረመ ጉዳይ ሆኖ ቢቀጥልም አሁን ባለው መረጃ መሰረት ዳኒ በቀረጻ መካከል ድንገት ተገኝቶ አንዳንድ ሁኔታዎች ላይ በክስ እየተንቀሳቀሰ ያለው ዳኒ ድንገት በመገኘት ተንበርክኮ ታገብኛለሽ ወይ የሚል ጥያቄ ጠይቆ እሷም አሁን በማለት መቀበሏን ተከትሎ ብዙዎቹ እጅግ የተደሰቱና እየተገረሙ ይቀጥላሉ። እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስፍሩም። ዛሬ በተፈጠረው ስቱዲዮ ላይ በተከሰተ ክስተት ብዙዎቹ መገረማቸውን ተከትሎ ሶሻል ሚዲያዎች በእነሱ መረጃና ዜና መጥለቅለቃቸውን እንዴት ትመለከታላችሁ? ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስፍሩም። ዳኒና ሉላ ገዙን የምትወዱ ደግሞ ሐሳባችሁን በኮሜንት መስጫ ላይ አስፍሩ። ደስታችሁንም እንድትገልጹ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁ እያልኩኝ በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ሼር በማድረግ አጋርነታችሁን እንድታሳዩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁ። ቸር ቆዩ። ቸር ሰንብቱ ላሉም እናንተም ለሉላ የተሰማችሁን ሐሳብ ስለምትለግሱ ከልብ እያመሰገንን ለዛሬ ያዝንላችሁን ቪዲዮ በዚህ ቋጨን። በቀጣይ መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁ። ቸር ቆዩ። ቸር ሰንብቱ እላለሁ።